እንትን እንዳትዪ እመጣለሁ። አንቺ ምንሽ ነው? አይ እኔም ነግሬያለሁ አጨርጋለሁ እንደምናትከው እኔ እኮ ሌላ የለኝ አስባለሁ እኮ ብቻዬን ቁጭ ብዬ አንተን ነው የማስብ። ኧረ ምን ነሽ ነው? እኔ እዚህ ስንት ነገር ትቼ እኮ ነው የምሄደው። ቤት ተሰማናላችሁ አትቀራጠው እንዴ? ሰላም እንዴት ናችሁ? ውድ ቤተሰቦቼ ዛሬ የምገኘው እንግዲህ ቦሌ ኤርፖርት ነው። የት እንደምሄድ ሁላችሁም አላወቃችሁም እስካሁን ድረስ እና የት እንደምሄድ ሁላችሁም መገመት አለባችሁ። ቤት ደግሞ እንደማልመለስ አድርገው ነው እያሰቡ የነበረው። በጣም ተጨንቀዋል። ይቀራል ወይ ደግሞ በዛው በቃ ሳይነግረን ኑሮ ሊቀይር ነው የሚል ነገር አለ። እስቲ አይታወቅም። እሱን እዛ ሄደን አብረን እናየዋለን። ከሁሉም በላይ እንግዲህ በጣም ፕራይስለስ የነበረው የሪአክሽን የእህቴ ሪአክሽን ነበርና ከሷ ቀጥሎ ሁሉንም ወንድሞቼን ያው ሁሉንም ባይሆንም እንዴት ሪአክት እንዳደረጉና በጣም ዘፈልገው የነበር ነገር እንደነበረ ስለሚያውቁ ምን ያህል እንደተደሰቱ እስቲ እዚህ ጋር ቪዲዮ ጋር ተከታተሉትና ከዛ በኋላ ደግሞ አብረን እንግዲህ ከኤርፖርት ጀምሮ እስከሚሄድበት ድረስ አሳያችኋለሁ ማለት ነው። ተከታተሉት። ወደ ኤርፖርት እየገባሁኝ ነው። እንግዲህ ዩቲዩብ ቻናሌ ላይ ከ3 አመት በኋላ ነው ኦልሞስት 4 አመት አለፈው። በቃ 4 አመት ሊሞላው ነውና ይሄን ዩቲዩብ ቻናል እንግዲህ ሁላችሁም ሰብስክራይብ አድርጉ። የምሄድበትን ቦታ እዛ ያለውን ነገር ለምን እንደሚሄድ በደንብ አሳያችኋለሁ ማለት ነው። ምንም የማስቀረው ነገር አይኖርም እዛ ስደርስና እስቲ አሁን የቀረ ሻንጣ ምናምን ነበረ ወንድሜ በመኪና የደረሰው አሁን እንግዲህ ግማሹ ሻንጣ እዛ ነው ያለው። ቆይ እዛ ጋር አንድ ላይ ሰባለው ብዬ ምን ጋር ያለው እንገናኛለን። ከተመለስን ዝም ብላችሁ ትንሽ ጠብቁኝ። ግን እንትን እንዳትዪ እመጣለሁ። አንቺ ምንሽ ነው? አይ እኔም ነግሬያለሁ አጨርጋለሁ ጊዜው ሩቅ ነው። ቻው በቃ ነግሬያለሁ። እንገናኛለን። ቻው ማናት? እሷማ እንግዲህ አወዛው ኧረ እመጣለሁ። ምን አባቱ እመጣለሁ። ቻው በቃ እሺ እንገናኛለን። ሀቢትዬ ቻው በቃ እሺ እኛስን ተንከባከብ። ቻው በቃ ባባ ካሜራማን አና እንድታየው እኮ ነው። ቻው በቃ እንግዲህ እየደረስን ነው። እየገባሁኝ ነውና ምንም ሊያምኑኝ አልቻሉም። ይመለሳል ብለው እናቴ በጣም ባምባሲ ላፍቶ ለብቻ ቻው እየመጣሁ ነው። አሁን እንገባለን። ድረስ እየገባሁ ነው። ኢትዮጵያን ኤርላይንስ በጣም የሚገርም አገልግሎት ነው የሰጡኝና በጣም ነው የማመሰግነው። አሳያችኋለሁ።
አሁን የምገኘው የኢትዮጵያን ኤርላይንስ ቢዝነስ ክላስ ላውንጅ ላይ ነው እና ይሄ ቼኪን ኤሪያ ላይ እና በጣም የማመሰግነው ኢትዮጵያን ኤርላይንስ በጣም ነው የምንኮራበት። ብቻ በጣም ቴንኪው ለሰጣችሁን ሰርቪስ ነው በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ኢትዮጵያን ኤርላይንስ ሁሌ ነው የሚንከባከቡን ከየሀገሩ ከየክፍለ ሀገሩ ከየውጭ ሀገሩ ስንገባም ስንወጣም እና አብሶ ካውንተር ላይ እንደዚህ የምትሰሩ ምናምን በጣም ነው የምናመሰግነው የምንወዳችሁ። እንግዲህ እንዴት ቆይታችኋል? አሁን ሁሉንም ቼኪንንም ኢሚግሬሽንም ጨርሰን እዚህ ገብቻለሁኝ እና ከምሽቱ 5 ሰዓት ተኩል ነው። 6 ሰዓት ቦርዲንግ ይጀምራል። ከሌሊት 6 ሰዓት ከ40 ምናምን መሰለኝ የምነሳውና ከኔ ጋር የሚጓዙ ፈረንጆች ናቸው መሰለኝ ሙሉውን አብረን እናያቸዋለን ማለት ነው። ውስጥ ገብተን በጣም ኒኮት ከገባኝ በኋላ ማዘርና ትንሽ ወንድሜ እያለቀሱ ነበር አሉኝ። አሁን ደውለውና ለምንድን ነው የምታለቅሱት? ይሄን ቪዲዮ እኮ ታዩታላችሁ። አሁን ለምን ነው የምታለቅሱት? በጣም በቃ ከነሱ ተለይቼ ረጅም ጊዜ ቆይቼ ስለማላቅ በጣም ከፍቷቸዋልና ሁሉም ከፍቶታል። እንዳይደብራችሁ ቶሎ መለሳለሁኝ ብዬ አስባለሁኝ። እስቲ ማለት መለስም ከሆነ እንግዲህ ኤኒሃው እዚህ ጋር ስታንድ አቁሜ የሰው እየቀረጸኝ ላይ መስላችሁ ስታንድ አቁሜ ነው እየቀረጽኩ ያለሁትና ፈረንጆቹ ምን ጉድ ነው፣ ኧረ ምን አይነት አይናውጣ ነው እዚህ ጋር ብቻውን የሚለፈልፈው ምናምን አይሉኝም። ለምን? ምክንያቱም ፈረንጆች ጃጃ አያደርጉምና ይቅርታ እንግዲህ ብቻ ይመቻችሁ። ውስጥ ገብተን ደግሞ አሳያችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳትረሱ ማለት ነው። ያው 3 አመት ሙሉ የዩቲዩብ ቻናል ትቼዋለሁኝ። አሁን እየተመለስኩ ነው። እስካሁን 300-400 ሺህ ያልፍ ነበር በእርግጠኝነት እና ባንዴ ቪዲዮ ስታዩት ሁላችሁም እንደምትሞሉት አልጠራጠርም። ሰብስክራይብ ማድረግ ደግሞ ያን ያህል ትልቅ ነገርም አይደለም ለእናንተ ያው በጣም ስለምትወዲ ማለት ነው። ምን አትወዱኝም ነው? ትወዱኛላችሁ ብዬ አስባለሁ። ኤኒሃው በጣም ነው የማመሰግነው ስለምትከታተሉኝ። እዛ ደግሞ እስቲ ያሳያችኋለሁ። ያው ሚድናይት ነው፣ እርቦኛል። ቅድም ገና ቀን የበላሁ ነኝና ውስጥ ገብተን ደግሞ ስንበላ ምናምን አሳያችኋለሁ ማለት ነው። እወዳችኋለሁ። ይመቻችሁ። እዚህ ጋር እንግዲህ እንደምትመለከቱት እህቴና 2 ወንድሞቼ ውስጥ ከገባው በኋላ ሜዴን ለማረጋገጥ ደውለው ያው በል እንግዲህ ቻውያን ነውና ያው እንግዲህ እዚህ ጋርም ለማልከስም እየቃጣኝ ነበረ። እሸቴን ነው ግን ኤኒሃው ተከታተሉት እስከ መጨረሻው ድረስ እስከ መደረሻ ድረስ። እንዴት ቆያችሁኝ? ከ6 ሰዓት ኦልሞስት ያው 7 ሰዓት ሊሞላ ነው መሰለኝና ከ7 ሰዓት ፍላይት በኋላ አርፈናልና አሁን ደግሞ ከዚህ በኋላ የ2 ሰዓት ፍላይት ነው የሚቀረው። ከዚህ የወረዱ ብዙ መንገደኞች ነበሩ። ከዚህ በኋላ ደግሞ እዚህ አብረውን ወደኛ ወደምንሄድበት ቦታ የሚሄዱ አሉና እየጠበቅን ነው። 1 ሰዓት ነዳጅም እየሞላ ነውና ብቻዬን ነኝ። እዚህ ጋር የነበሩት በሙሉ ሄደዋል። ነገሬን ዘርጋ አረግ ትንሽ ወገቤን እያሳረፍኩ ነው። መስታወቱ ውጪ ቀዝቃዛ ስለሆነ በጣም ጉም ሆኗል እና አሳያችሁ ነበረ እና እስቲ ስንደርስ ደግሞ በደምብ አያችሁ። ብቻ ስወርድ ደግሞ አሳያችኋለሁ። እሺ እዛ ስንደርስ እንዳጋጣሚ ደግሞ ፓወር ባንክ እዚያ አይዘጋም። ፊልምም ሳላይ ነው የመጣሁት። ያው ብዙ ፊልም ዳውንሎድ አድርጌ የሁሉ ሰዓት ከምቀመጥ ብዬ ስልኪ 10% ነው። ድምጽ ራሱ ዘግቷል። ግን ሳልተኛ ያደርኩት ነጋ። በእኛ 12 ሰዓት አለፈ ከጠዋቱ 1 ሰዓት ሊሆን ነውና ምንም ሳልተኛ ነው ያለቀው። ለማንኛውም እስቲ ስንወርድ አሳያችኋለሁ እዛ ስንደርስ። ምንም ሳልተኛ ነው ያደርኩትና አሁን እስቲ ፊታችንን እንታጠባለን። ማለት እንዴት እንደደከመኝ አይደለም ነው እዛ ይጅለው ወተኛ አንተ አሳያችኋለሁ። እሺ
ያው ደርሰናል፣ ኤርፖርት ደርሰናል እና ሻንጣ ብዙም ሰው የለም እዚህ ኤርፖርት ደስ የሚለው ነገርና ሻንጣ ለመውሰድ እዚህ ገባኝ ነው ወደ ውስጥና ወደ ውጭ አብረን እንወጣለን። እሺ ያሳያችኋለሁ። ሻንጣ ይሁን አንዱ እዚህ ጋር አንዱ ደግሞ የተዛጋ ብቻ ይሽከረከራል። ፍራጃይል ተለጥፎበታልና ሲሰበር ዕቃ ስላለው ስንወጣ ደግሞ ያው እንግዲህ አሳያችኋለሁ ማለት ነው። ውጭ የት እንዳለው ገምቱ። እሺ ሁላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረግ እንዳትረሱ። አሁን ሻንጣችን መጥቷል፣ እናወርዳለን። በጣም ከባድ ነው ነገራችን፣ በጣም ከባድ ነው። እንትን ላምጣ። ይሄ ምንድን ነው? ጋሪ ወይ እዛ ጋሪ እየወጣን ነው፣ ወደ ውጭ እየወጣሁኝ ነው። ይሄ ሻንጣ ለመጫን ማለት ነው። መከራ ትልቀቱ አንዱ 30 ምናምን አንዱ 28 ኪሎ ነው እና እየወጣሁ ነው። ለማንኛውም ውጭ ላሳያቸዋለሁ። ጓደኞቼ እዚህ ናቸው ያሉት እና ተሳስቼ ወጥቼ ነበረ ወደ ታክሲው እና ተመልሰህ ግባ ብለውኝ ያው እየጠበኳቸው ነው። በየት በኩል እንደሚያገኝ አላወኩም። ቆይ እንዳያስደነግጥ እዚህ የሚቀበልኝ ጓደኞቼ ማለት ነው። እንዴ ኧረ ከኋላ መምጣት ዲቪጂ እንዴት ነው? እንግዳ ተቀባይ ስታገኙ እንደዚህ ነው። እና የት ሄደ ባንዲራው? ያው እንግዲህ ደርሰናል። እንግዲህ ይመቻችሁ። ቀጣይ ቪዲዮ በጣም እዚህ ዋና የመጣበትን አላማ ነው የምለቅላችሁ። የት እንደሆነ ቦታው መገመት ከምጠብቅባችሁ እናንተ ሰብስክራይብ ማድረግ እንዳትረሱ። አዳዲስ ቪዲዮች እንለቅላችኋለን ማለት ነው። እንወዳችኋለን። ይመቻችሁ። ባንዲራውን ይዞ ኤርፖርት ካቸ ፕሪንሰስ ትሪትመንት በቃ ታገኙቹ ደግሞ አማርኛ እኮ አችልም።